እኔ መቼ ግርም የሚል ነገር ብሎ ታውቃለህ? ዮሐንስ 9 ላይ በቃ እንዲቸከስ ፈወለች ምናምን። ከዛ ኢየሱስ ፊት ይዟት መጡ ምናምን። ከዛ ፈውሉ ደግሞ ትንሽ ጠንከር ያለ ነው። አላህ አመዝራለት ዝሙትና ነገር ነው። አመጧትና እቺ ሴት እኮ ስታመነዝር ተገኘችና ሙሴ በቃ እንደዚህ አይነቱን ወገሯት ይላል። አንተ ደግሞ ምን ትላለህ ምናምን አሉት። ከዛ እኔ መጨረሻ ግርም ያለኝ ነገር ድንገር ኢየሱስ ምን እንዳለ ታውቃለህ? ከእናንተ መካከል ኃጢአት የሌለበት ይምጣና ይውገራት። ይኸውልህ ከጀማው ኃጢአት የሌለበት ኢየሱስ ነው ማለት መውገር የሚችለው እሱ። ከዛ እንደዚህ ሲላቸው ከነ ደብሯቸው ወጡ። ከዛ ኢየሱስ ምን አለ? ልጅ ያለ ደግመሽ ኃጢአትን አትስሪ እኔም ደግሞ አልፈርድብሽም ማለት ገብቷል። ኃጢአት የሌለበት እሱ መውገር የሚችለው እሱ ነው። አልፈርድብሽም ማለት በጣም ደግሞ የገረመኝ ምን ታውቃለህ? እነሱ እያሉ አይደለም ኃጢአት አትስሪ ምናምን ያለ እነሱ ዞር ዞር አደረገና ልጅ ከዚህ በኋላ ኃጢአትን አትስሪ ገብቷል። እግዚአብሔር እንደዚህ ነው ባለበት ኃጢአት ምናምን ተሻሽለን አይልም። ስትመጣ ቢከሰን ዞር አድርጎ ሰይጣንን ዓለምን ምናምን እንዲህ ዞር ዞር ያደርግልህና ነፃ ስትሆን ኃጢአትን አትስራ እያለ ፍቅርን ያስተምራል፣ ምሕረትን ቸርነትን ያስተምራል። እንዲህ ነው እግዚአብሔር ፍቅር የሚለውጠው ገብቷል እንጂ ተሻሽለን አይልም። በቃ ሳትሻሻል እንዳለውና ብራዝ እስከ ኃጢአትና ግድ የለም አብሽ አያሳስብ። የእግዚአብሔር ጸጋ ለሁላችን ይበቃል ብራዝ፣ ለዓለም ሁሉ ይበቃል። የተትረፈረፈ እግዚአብሔር ምሕረት አለ እንዳትሳቅ። ተከፍሎ ሳይሆን ተከፍሎ ነው በከንቱ አይደለም በስንታይ ኢየሱስ